ሰላም ጤና ይስጥልን ውድ ተከበራችሁ የደሴ ዙሪያ ማህበረሰብ በሙሉ እንኳን ደስ አላችሁ። ትልቅ የሆነ ብስራት የሆነ ነገር ነው። ለምናገር በገታራ በራራ በአሞር ገደል ስር ወደ ጥገባያ የተሰራው ድልድይ በጣም የሚያምር ድልድይ ተሰርቷል። እውነት ለምናገር በዘንድሮ ዓመት እንደዚህ ተጠናቆ ለህዝብ አገልግሎት ይውላል ተብሎ አይታሰብም። የማይታሰብ ተአምር የሆነ ስራ ተሰርቷል። ይህን እንግዲህ በደሴ ዙሪያ ወረዳ ህዝብ ስም እውነት ለምናገር እዚህ ስራ ላይ የተሳተፋችሁ በሙሉ በጣም አክብሮት ይገባችኋል፣ እናከብራችኋለን፣ እናመሰግናለን ማለት ነው። ትልቅ የሆነ እርካታችን ማህበረሰቡ እንደዚህ ረክቶ ስናይ እኛም በጣም ደስተኞች ነን። በያላችሁበት ውድ ደሴ ዙሪያ ልጆች እውነት ለመናገር በስደት ዓለም ላይ ያላችሁ በሙሉ ታምር የሆነ ወረዳችን ላይ ትልልቅ ስራዎች እየተሰሩ ነው ያሉት። እነዚህን ስራዎች በያለንበት ሆነን አፕሪሼት ማድረግ ይጠበቅብናል ማለት ነው ከኛ ማለት ነው። ስለዚህ በሐሳብም ይሁን በምንም የቻልነውን ያክል በሐሳብም ሞራል ልንሆናቸው ይገባል ለማለት ፈልጌ ነው። እንግዲህ ከዚህ ባሻገር ደግሞ በየጤና ጣቢያዎቹ እየተሰሩት ያሉት ተቋማት እየተስፋፋ የማስፋፊያ ፕሮጀክቶች ማለት ነው። እነዚህም በጣም ሊበረታቱ የሚገባ ነው። እኛ ዋነኛውን ነገሮች ደሴ ዙሪያ ላይ ሁልጊዜ መቃወም ብቻ አይደለም የኔ ስራ። እነዚህንም የተሰሩ ስራዎችም ደግሞ ማበረታታት መደገፍ ይኖርብኛልና በየቻላችሁት ላደረጋችሁት ትልቅ የልማት ስራ አክብሮታለን፣ እናመሰግናለን ማለት ነው። እዚህ ትልልቅ ስራዎች ላይ ትልልቅ ፕሮጀክቶች ላይ በተለይ የህዝብ መሰረተ ልማት የሆኑ ዋና ዋና ስራዎች ላይ ውሃና ጤና እንዲሁም ግብርና እየተሰራ ያለው ስራ በጣም የሚመሰገን ነው። መንገድ ትራንስፖርት፣ በተለይ መንገድ ትራንስፖርት ቆንጆ የሆኑ ስራዎችን በብዙ ዓመታት የህዝብ ጥያቄ የሆኑትን ስራዎች እየሰራና እያከናወነ ይገኛል። ስለዚህ ይህን ስራ ደግሞ ማበረታታት የሁላችንም ፈንታ ይሆናል ብዬ አስባለሁ። በርቱ፣ ጠንክሩ ለማለት ነው። እውነት ለመናገር ዛሬ ደሴ ዙሪያዎችን ላመሰግን ነው በዚህ ቪዲዮ የመጣሁት ማለት ነው። ደሴ ዙሪያ ወረዳ እውነት ለመናገር ብዙ ችግሮችም መሰረታዊ የሆኑ ችግሮችን ቢኖሩ ደግሞ ስራዎቹ በጣም በከፍተኛ ሁኔታ እየተሰሩ ይገኛሉ። እነዚህን ስራዎች የተሰሩትን እያደነቅን ያልተሰሩትን ደግሞ ለምን አልተሰሩም እያልን ጥያቄ ማንሳታችን ግን የማይቀር ጉዳይ ነው። ስለዚህ ውድ የደሴ ዙሪያ ማህበረሰብ እንኳን ደስ አላችሁ። እንደዚህ አይነት ትልልቅ የሆነ መሰረተ ልማት ተሰርቶ ስናይ በጣም ደስ ብሎናል። ይሄ ትልቅ የሆነ ድልድይ እውነት ለመናገር ወደ ጎጃም አካባቢ ነበር ተሰርቶ የማየው፣ እንዲሁም በሚዲያ ነበር የምናየውና ይህንን ደግሞ በአካል እኛም ላይ ደግሞ ስላየሁት በጣም ደስ ብሎኛል። ለዚህ ለተሳተፋችሁ አመራሮች፣ የወረዳ አመራሮች ትልቅ አክብሮት ይገባቸዋል። እውነት ለመናገር በዚህ በብዙ ችግርና በብዙ ፈተና ውስጥ ሆኖ ደግሞ ይሄንን ልማት ማሳየት እውነት ለመናገር ወረዳውን አፕሪሼት ማድረግ ይጠበቅበታል ብዬ አስባለሁ። ዞኑም ክልሉም የሚመለከተው አካል ማለት ነው። የህዝቡ ደስታ ደግሞ አሁን ላይ እንግዲህ ለሚመጣው ወይንም ግንቦት 24 ለሚደረገው ምርጫ ደግሞ በዚሁ አጋጣሚ ይሄንን ልማት ያየበትን መንግስት ህዝባችን ይመርጣል ብዬ ተስፋ አደርጋለሁ። ሁላችሁም እንግዲህ ምርጫውም የስንዴ ነዶ ነው። ስለዚህ ሁላችሁም እንድትሳተፉ በአክብሮት ጥሪያችንን እናቀርባለን። መልካም ጊዜ፣ መልካም ቆይታ። ደሴ ዙሪያዎች ወዳችኋለሁ፣ አከብራችኋለሁ። ላፈ ሰፈነ